ማናደድ ማለት ነው። ጠላትን ለማቃጠል ዘንጡ። ደስ ያላችሁ ምግብ ብሉ፣ ደስ ያላችሁ ቦታ ሄዱ። አዳዲስ ነገር እየገዛችሁ ስቶሪያችሁ ላይ አድርጉ። ይናደዳል። በጊዜ ጠላቶቻችሁን ቆፍራችሁ ጉድጓድ ውስጥ መቀብሯቸው በዚህ ብቻ ነው ውዶቼ። በክርክር አይሆንም፣ በተግባር። እኔ አሁን ተረዳው። ማርያምን ነው ልጅ ላይትኒንግ ስሚኝማ። ጀነራል ሞተ ምን ረናንተ ሰዎች እዚህ ኮሜንት ላይ የመጣችሁ እንትና ሞተ እያላችሁ መጥፎ እያስነበባችሁ እኔ ለሪከርድ አትዳደርጉ። ደግሞ ማንን ገፍታችሁ መጣችሁ? ኧረ ተውኝ እናንተ ሰዎች። ማርያምን ጋይስ አሁን የተረዳሁት ምንድነው ጠላትን የምታቃጥሉት በተግባር እንጂ ቦሪ አይደለም። በአፍማ ከተመላለሳችሁላችሁ እኩል ሆናችሁ ማለት ነው። አያችሁ አሁን እኮ እየበሰልኩ ነው። እኩል ሆናችሁ አሁን ግማታም ሲያጨ እኔ አይደለሁም ግማታም ምናምን ከመመላለስ ማለት ነው። ግማታም ሲሏችሁ ማለት ነው ቆጃንዶ ሳሙናና ሽቶ እየገዛችሁ ፕሮፋይላችሁ ላይ አስቀምጡ። ከዛ ራሳቸውን ይታዘባሉ። እንዴ እኛ ግማታም ብለናታል፣ እኛ ግማታም እንላለን፣ ግን እሷ ይሄን የመሳሰለ ውድ ሳሙናና ሽቶ ትቀባለች። ማን ነው ግማታሙ ብለው ራሳቸውን እንዲጠይቁ ታደርጋላችሁ። ገባች? አሁን ተረዳውኩ። በተግባር ማሳየት ነው። በልጥ ጥጥ እያደረጋችሁ የሆነ ቦታ ላይ እየሄዳችሁ ዘንጥ አሁን ተግባብተናል። እንደዛ ነው። እናንተን አንጨርጭሬ ጉድጓድ ውስጥ መከታችሁ እንጂ ከእናንተ ጋር በመመለስማ አይሆንም። አሁን ዛሬ ትናንትና ምንም ሳልደርስባችሁ አንድ ትሬንድ ብሰራ መታችሁ ኮመንት ላይ የቂጣችሁ ፀጉር እስኪበድን ድረስ ስትንጫጩ አደራችሁ። እኔስ ቤታዬ ምን አጨቃጨቀኝ? ትምህርት አልሰጧችሁም? ዛሬ ሱፌን ገጭ አድርጌ ተማሩ መማር ያስከብራል ብዬ ጠቃርኳችሁ። ነቃ እንዴ ነው የምንመላለሰው እንጂ ከእናንተ ጋር በአፍ አልችልም እኮ ደከመኝ። ስንት ዓመት እንዴ ዝዬ ስንት ዓመት ተመላለስን እኮ በተግባር ጭርጭር አለቀ። ኤርሚ አራ ለወጣ ነው። እናንተ ደግሞ